አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? የሳር ፋሚሊ ውድ ቤተሰቦች እንግዲህ በጨለማ አንድ ጥላት ጥለናል እንላችኋለን። በጨለማ ሰሞኑ በማህበር ነው የተለቀቁብኝ። ምን አድርጋችሁ ነው እስኪ በማህበር የተለቀቃችሁብኝ? ምን አጠፋው? ከታች ድመቶች ተኝተው ይውላሉ። ያ ሁሉ ድመት አልፋችሁ እኔ ቤት ውስጥ የገባችሁት ማን አዟችሁ? ምን ፈልጋችሁ ነው? ምን ፈልጋችሁ ነው? ምን ፈልጋችሁ ነው? መሞት ይሄው ታዲያ ዛሬ ጠላት ተገንብሯል። ምንድን ነበር ይባለው? ምሽግ የጠላት ምሽግ ተመቷል። ዛሬ የጠላት ምሽግ ዛሬ ተሰብሯል። በእንደዚህ አይነት በዘንግ ማለት ነው። ቆይ ምን አጥፍተህ ነው እዚህ የመጣኸው? በማህበር ተሰባስባችሁ ምን አርጋችሁ ነው? ምን አጠፋው የመጣችሁት? ባለጌ ጠላት ያው ጠላት ነው። ክፉ ነህ። በጨለማ መሞት አምሮ የመጣህ እኔ ቤቴን ዘግቼ በሰላም ልተኛ ገባለሁኝ። ሰሞኑ እየረበሹኝ ነው። ድመቶቹ ከታች ይተኛሉ። አይጣይቻል አቅም ይሄን ያክል ጊዜ ሲሆን ከመቼ ወዲህ ነው የመጣችሁ? ሰሞኑ በዚህ ሳምንት ውስጥ ማለት ነው። ደግሞ ከአንዲ ክላስ አልወጣ ያላችሁ ከመኝታ ክላስ ምን አይታችኋል? ምን አለ እስኪ? ልብስ ነው እንቅልፍ እንዳልተኛ ነው አሁን መኝታ ክላስ የምትመጡት። ስንት ቤት እያለ ለምን እዛኛው ቤት አልሄዳችሁም? ለምን አልገባህም? እዛ አሮጌ ቤት እያለ ሰው የሌለበት ነገር ይመጣል። መሞት ፈልጉ እዛ። እስኪ ለምን አትንበሻበሽበት መጅልሱን ምኑን? ለምንድን ነው እዚህ የመጣው? እኔ ክላስ ውስጥ ችግር አለ? ከኔ ጋር ችግር አለ? ችግርን ተናገር። ችግርን ማሳተናገር ሞትክ። አይ ጠላት ያው ጠላት ነው ዙሩ እና ይኸውላችሁ ጠላት ገንብረናል እንላችኋለን። በጨለማው ከሌሊቱ ስንት ሰዓት ነው አሁን? 1 ሰዓት ነው። 12 ሰዓት ከ43 ይላል። ለ1 ሰዓት 20 ጉዳይ። እንግዲህ እንቅልፍ ልተኛ ዱቅ እያልኩ ስመጣ ሻወር አላስወስድ ያለ ከሻወር ወጥቼ ደግሞ በቃ ሂዷል የለም ብዬ አይኔ ነው ብዬ ስመጣ አልጋ ያጠገብ እንደፈደፈል ይሄው ደፋሁታ። እና ቤተሰቦች ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ከእንደዚህ አይነት ነገር አለ ይጠብቃችሁ። ግን እንቅልፍ ልተኙ መታችሁ እንደዚህ ከሚረብሻችሁ ነገር አለ ይጠብቃችሁ ፋሚሊ። በተረፈ የሳር ፋሚሊን ሰብስክራይብ አድርጉ። 1000 አስገቡን። በስራ ምክንያት ነው የጠፋ ነው።